Mukbenatbe fusion of food and art የምግብና የጥበብ ውህደት። ሰላም ጤና ይስጥልን። እንዴት ናችሁ? ሰላም ነው? እኔ እግዚአብሔር ይመስገን በጣም ሰላም ነኝ። ዛሬ የሙሰፈን አሰራር እናየዋለን። ነጩን ዶሮ በስላይስ ከትፌው ድስት ላይ ጨምሬያለሁ። በመቀጠል ዘይቱን እጨምራለሁ። እሺ ዘይቱን ከጨመርኩ በኋላ በዚህ መልኩ እየከደንኩኝ አበስለዋለሁ ማለት ነው። ሽንኩርቱ በደንብ መብሰል የለበትም፣ ቅርጹን እንዳያጠፋብን ማለት ነው። በዚህ መልኩ እየከደንን እናበስላለን ማለት ነው። ከዛን የሰላጣ ፓውደር እንጨምርበታለን። ቁንደ በርበሬ እንጨምራለን። ቀረፋ፣ ክዝበራ፣ መቅዶንስ ፓውደር ማለት ነው። በዚህ መልኩ አንድ ላይ እናዋህዳለን። በመቀጠል ዶሮአችን የቀቀልነውን ዶሮ በእጃችን ፈትለን እንጨምርበታለን ማለት ነው። ዶሮ በዚህ መልኩ አብስለነዋል። ከዛን በእጃችን በደንብ አድርገን እንከፋፍተውና በዚህ መልኩ እንጨምርበታለን። ከዛም በመቀጠል ድብስ ሮማን እንጨምርበታለን። ድብስ ሮማን ከዛን እናማስለዋለን። በመቀጠል ሎሚ እንጨምርበታለን። ጨው እንጨምራለን። አሁን ሎሚ ጁስ ነው እንጨምርበት። ከዛም በመቀጠል ጨው እንዳይበዛባችሁ ያው በመጠኑ አድርጉት። በዚህ መልኩ እናዋህድና በደንብ ከተዋሃደ በኋላ የቆራረጥነውን ኩቡስ በሱ እንጠቀልላለን ማለት ነው። ኩቡዙን እንግዲህ በዚህ መልኩ ዶሮውን አውጥቻለሁ። ከዛ ኩቡዙን በዚህ መልኩ ቆርጬዋለሁ። ከዛ አሁን ያበሰልነውን ዶሮውን ሙሰፈን ማለት ነው በዚህ መልኩ እናደርግና እንጠቀልለዋለን ማለት ነው። እንጠቀልለዋለን። ትወዱታላችሁ። በጣም ነው የሚጣፍጠው። በጣም ቀላል ስራ ነው። በዚህ መልኩ ጠቅልለን ሰሃን ላይ ከጨረስን በኋላ ፍርን ውስጥ እናስገባለን። ዘይቱን እንቀባና ማለት ነው። ዘይቱን ከላይ ቀባ ቀባ እናደርገዋለን። ምክንያቱም ያው እንዳይደርቅብን ማለት ነው። ዘይቱን እንቀባለን ማለት ነው። በዚህ መልኩ እንዳይበዛባችሁ ያው ነካ ነካ ማድረግ አለባችሁ። በዚህ መልኩ ቀባብተን ከዛ መጨረሻ ላይ የሰላጣ ፓውደር እነሰንስበታለን ማለት ነው። በዚህ መልኩ እናሰንሳለን።
እንዳይበዛባችሁ ውስጥም ስለጨመርን ዶሮ ላይ ቅድም በዚህ መልኩ ጨርሰናል። ፍርን ውስጥ እናስገባለን። ይኸው በዚህ መልኩ በሰለልን፣ ጨረስን ማለት ነው። በጣም ነው የሚጣፍጠው፣ የምሬን ነው የምላችሁ። ከዛን ኦርጎ እናመጣለን፣ ሮብ ወይም ደግሞ ዘባዲ ማለት ነው። በዚህ መልኩ ትንሽ ቡኒ ከሆነልን እናወጣዋለን። ከዛ ሮብ እናዘጋጃለን። 2 ሮብ፣ ነጭ ሽንኩርት፣ ሎሚ እና ቁንደ በርበሬ እና ጠሂንዬ የተዘጋጀ እሱን አንድ ላይ ጨምረንበት ጨው አንድ ላይ አድርገን እናቀላቅለዋለን ማለት ነው። ካቀላቀልን በኋላ በሱ እንዲበላ ማለት ነው። በዚህ መልኩ ሮቡን እናንተ የፈልጋችሁትን አይል መጠቀም ትችላላችሁ። እኔ ለጊዜው 2 ነው ያደረኩት። የቤቱ ነው የሚወስነው፣ እንደ ቤቱ ነው ብዛቱ ማለት ነው። ይኸው ጠሂንዬ የጨመርኩ ነው። ቁንደ በርበሬ፣ ፍልፍል አስወድ ማለት ነው። ከዛ ጨው እንዳይበዛባችሁ ጨው ተጠንቀቁ። ከዛን የሰላጣ ፓውደር እንጨምራለን። በዚህ መልኩ እናዋህደዋለን። ጨረስን ማለት ነው። እዛ መጨረሻ ላይ ሎሚ ጠብ እናደርግበታለን። በመቀጠል ከፍርን ያወጣነውን ሙሰኸኑን እናወጣለን። በሳህን እንደረድርና ከዛም በሮቡ ጠቀስ እያደረግን መብላት ነው ማለት ነው። ቤቱን ከወደዳችሁት ሰብስክራይብ አድርጉ፣ ላይክም ስጡኝ። እናመሰግናለን። ለምታበረታቱ በሙሉ አመሰግናለሁ። ቻው፣ ሰላም ቆዩልን።